ስለዚህ ኦሮሞን ብትል ትግራይን ብትል በኢንፌሪቲ ኮምፕሌክስ የበታችነት ስሜት የበሽታ የተናወጠ እንጂ አማራ ወራሪ አይደለም አማራ ጨቋኛ አይደለም ኢንፋክት ኦን ዘ ኮንትራሪ አማራ ነፃ የሚያወጣ ህዝብ ማለት አምሃራ ማለት ፍሪ ፒፕል ማለት አምሃራ በግዝ አምሃራ means a people which are free ማለት free people ማለት ነፃ ህዝብ ማለት አምሃራ ማለት አጋዚ ማለት ነው ግዝ the original the free people ማለት indigenous people ማለት አምሃራ ማለት እንጂ አምሃራ ወራሪ አይደለም አምሃራ ጨቋኛ አይደለም ውሸት ነው እስቲ አንድ መረጃ ይዘና እዚህ ያለ እዚህ ሚዲያ ላይ ናስ ትግባና አምሃራ የሚባል ትግራይ ውስጥ የወረረ ካለ መቼ ማን የሚባል ንጉስ ነው ከአምሃራ መጥቶ ትግራይን የጨፈጨፈው ትግራይን የወረረው ትግራይን የገደለው ማን ነው ስንገር ደርግ ነው የምትለው አይደል ደርግ ለምሳሌ ደርግ ነው የምትለው ደርግ እኮ መንግስቱ ኃይለማርያም እኮ ጋላ ነው መንግስቱ ኃይለማርያም ደርግ ጋላ ነው ምክትሉ ደግሞ የአድዋ ወንበሬ ነው ምክትሉ የአድዋ ወንበሬ ነው ፍስሐ ደስታ ይባል የአድዋ ወንበሬ እኮ የነበረው እኮ ደርግ እኮ እኔ እኮ አማራ እኮ አለም እኮ የወታደራው ዋናው ወታደራው ጠቅላይ ፍርድ ቤት አዛዥ የነበረው የአድዋ ወንበሬ የስብሃት ነጋ ወንድም ኮኔ በላይ ነጋ የሚባል የስብሃት ነጋ ወንድም ነው የነበረው በደርግ ውስጥ አማራ አይደለም የነበረው አማራ ውስጥ የነበረው የጋላና ይሄ የአድዋ ወንበሬ ነው የነበሩት ልክ እንዳሁኑ በደርግ ጊዜም አማራ ህዝብ ጨፈጨፈ የነበረው የኤርትራ ህዝብ ጨፈጨፈ የነበረው የትግራይ ህዝብ ጨፈጨፈ የነበረው በአጠቃላይ የሀበሻ ህብረተሰብ የሀበሻ ጋዝ ህብረተሰብ ሲጨፈጭፍ የነበረው ልክ እንዳሁኑ የጋላና የትግሬው የአድዋ ወንበሬ ናቸው የጋላ መንግስትና ልክ እንዳሁኑ የትግሬ የአድዋ የጥሊያን ኢንክርዳድና የጋላ መንግስት ናቸው ልክ እንዳሁኑ በደርግ ጊዜ ማለት ስለዚህ መቼ ነው ስናግባና እዚ ወንድሁንና ናግባዚ እስቲ ተከራከርከኛ ጋር መቼ ነው አማራ የሚባል እኛ ሞቶ የጨፈጨፈን ኢንፋክት አንተ በጥሊያን ጋር ሆነ ከጥሊያን ጋር አብረ አገራችን አሳልፈ ለመስጠት አስካሪ ሆነ ባንዲት ሆነ ከጣሊያን ጋር ተሰራሰ ነበር ያኔ አማራ ሞቶ አንተን ቂጥ ለቂጥ በደንብ አርጎ ምን አረገ አማራ በደንብ አርጎ ደበደበ ታዲያ ይሄ እኮ ወንድነት እኮ ነው ታዲያ ይሄ እኮ ጥያም ይባል ባዳ ወራሪ ይዘህ ስትመጣማ በደንብ ይጨፈጭፋላ ይሄ እኮ ወንድነት እኮ ነው እኮ ታዲያ አገሩ እየሸጥክ መሬት እየሸጥክ ለወራሪ ያሳለፈ እየሸጥ ዝም ብሎ ላይ ትፈልጋለህ እንደ አማራ እሱ ከሆነ አማራ ጨፈጨፈ የምትለው እሱ ከሆነ አማራ ገደለ የምትለው እሱ ከሆነ አማራ ቆረጠን የምትለው በደንብ አርጎ ይቆርጣል አሁንም ጣላን ይዘመተ ወራሪ ይዘመተ ከመጣ ትቆረጣለህ ትጨፈጨፋለህ ምክንያቱም አንተ ምንድነው ከሃዲ ባንዳ ነህ እንጂ የአገር ደጋ አይደለም አገር ሻጭ ጡትነካሽ ባህር ምሸጥ አገር ምታፈርስ ወንበሬ የጣሊያን ቅጠኛ ከሆንክ አማራ በደንብ አርጎ ይቆርጣል በደንብ አርጎ ይጨፈጨፋል ምክንያቱም አማራ የአገር ድንበር የሚያስከብር ጅግና ህዝብ ነው አማራ እንታውቀው ማለት እኛ ግን ካንተ ጋር ነበርም ጣሊያን ጋር ወግነን ሳይሆን ከአማራ ህዝብ ጎን ሆነን ያኔ አንተ በደንብ አርገን ምን አረግ ከናባትህ ከነጥሊያን በደንብ አርገን ልክን ሰጠነህማ ንረፈሳ ባይ ዘ ወይ በጣም ሼም የላቸውም በቃ የኦሮሞና የትግራይና የኦሮሞ ፖለቲካ የአማራ ህዝብ ጠልብ መሰረት አድርጎ የሚነሳ ነው ከዛ ውጪ ምን ፖለቲካ ያለው በቃ አማራ ወረረን አማራ ፈለጠን አማራ ቆረጠን በዛ በትግራይ السلام عليكم ورحمة الله وبركاته حبايب قلبي انديناችሁ ሰላም ብያለሁኝ ዛሬ አንድ ነገር መናገር ፈልጋለሁ የሆነ ቤት ገብቼ ስለ ሁለተኛ ሚስትና ስለ ሶስተኛ ሚስት ነው የሚያወሩት ከዛ በኋላ ሰዎቹን በደንብ ቼክ አደረኳቸውና ያ حبايبي في شروط في احكام اخي ولا كيفك كذا يا اخي ሁለተኛ ሚስት ለተባለ ያለ ሁለተኛ ሚስት ሁለተኛ ሚስት እናግባ ያ حبيب قلبي ስማኝ ሚስትህን አረብ ቤት ያሰራ አጅነቢ ወንዶች ጋር እየተጋፋች እየሰራች እሱ ከውስጥ ያለው غيرة ቅናቱ እንኳን ቢቀር ጭራሽ እሷ በፈረሸልች ቤት
እሷ ባስቀመጠች እሷ ያበላች እሷ ያጠጣችው ሁለተኛ ሚስት ካልሆነ አይመቸኝም አትበል በመጀመሪያ ደረጃ ሚስትህን አክብረህ ቤት አስቀምጠህ ተንከባክበህ የሚያስፈልጋትን ነገር አሟልተህ ከዛ በኋላ ነው ሁለተኛም ሶስተኛም على سنة الله ورسوله انطلق يا حبيبي ነገር ግን ቢያንስ ሳትንከባከባት ዋጅብህን ሳትወጣ እሷ ባልሆን አንተን እየተንከባከበች አላሁ ሙስተዓን ይሄን ነገር ድጋሚ እንዳልሰማሽ ቲክቶክ ላይ ሰሞኑን በዚህ ነው የምታወራው አረግልህ ማፊ አማር ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ድኝ ጋር አልሐምዱሊላህ ሰላም ፍቅር አንድነት ለሀገራችን ይሁን እና ቪዲዮ እንደተመለከታችሁት ይመስላል እውነት ሀቅ የሚናገር ሰው አለ ማለት ነው ዛሬ ማለት አላህን የሚፈራው ፈጣሪውን የሚያምንበትን ፈጣሪ እምነት ያለው ሰው ማንንም ላይ ጉዳት አያደርስም እምነት ያለው ሰው ለማንም መጥፎ አያስብም ምክንያቱም ፈጣሪው ጋር መጣላትን ይፈራል ፈጣሪ ጋር መጣላት ደግሞ ከባድ ነው የሚያኖረንም የሚረዝቀንም ሁሉም ነገራችን በፈጣሪያችን ነውና መኖራችንም መሞታችንም እዝነቱም ረህመቱም ያው ጓደኛነት ትንሽ ይቅርታ ድምጽ ይረብሻል ክላስ ቪዲዮ ክላስ ተከታታይ መጣች ቪዲዮ ለመስራት አይሆን እንደኛ በጣም ጫጫታ ስለሚኖር ማለት ነው እና በጣም ይቅርታ ተርስ የማስወጣችኝ አላህ ሀገራችንን ሰላም ያደርግልን እውነት የአማራ ህዝብ ምስኪን ነው የዋህ ነው ብሎ ሊጣጡልኝ ከማለት ውጭ ምንም የሚያውቅ ማህበረሰብ አልነበረም ግን እንደው ድል ነው የምትለዋላት እናት የድል ሁኔታ ነው መሰለኝ ባለ ጊዜ ባለ ቀኖች የሚሰሩብን ግፍ በየቦታው ቢያሳዝንም ኢንሻአላህ ቀና አለ ድል ለፋኖ ድል ለአማራ ህዝብ ላላሁኝ ወርቆ መነሳት ያለ ነው ያ ወርቆ መቅረት ነው መጥፎው እንጂ ኢንሻአላህ አላህ ደግሞ ከተበዳዮች ጎን ነው እና ይሄ ሰውዬ በዚህ መልኩ ያለውን እውነት አፍርጥርጥ አድርጎ ሲነግራቸው እውነት እንዴ ትግራይ ማለት ግን የትግራይ ህዝብ እምነት አላቸው የላቸውም እስከምጠራጠር ነበር እኔ እስከማቃቸው ድረስ በሚዲያ ላይ በማየው ክፋታቸው ማለት ነውና ይሄ ልጅ ደግሞ እንደዚህ ሲናገር ትግራይ ነው ሲሉኝ በጣም ገረመኝ ወላሂ እንደዚህ አይናቸው ለተጨፈነባቸው ጆሮአቸው አልሰማላላቸው የሚያውት ነገር ደግሞ ያኔ በቅንጭላታቸው ትንሽ የማሰብ ችግር ላለባቸው ሰዎች በዚህ መልኩ ይገባቸዋል ያስባለውና ፈጣሪ ያደለው ዝም ብሎ አስተዋይ ይሆናል ደግሞ ያደነቆረው ሰው ዝም ብሎ ማንንም ሲዘልፍ ይውላል ቲክቶክ ያመጣብን ጣጣ ከባድ ነው የምናየው ሁላና ደግሞ እንደዚህ አንድ እውነታውን የሚያወራ ሰው ሲገኝ እውነት ይደነቃል ማለት ነው እንዲያያችሁት ነው እና ወደ አባሚራ ሲመጣ ደግሞ ያው የአባሚራ ቪዲዮ ዘናፈታ ያደረገን አንዳንድ እውነታዊ ቁም ነገሮች እና ደነው በቪዲዮዎቹ ላይና ከዘናፈታው በስተጀርባ የትልቅ ትምህርት ነው እውነታውን አረብ ሀገር ልኮ በአረብ ሀገር ሴት ብር የማይኖር ወንድ የለም ነው ማስበው ሰዓት ማለት ቢያንስ 7% 75% የሚሆነው አሁን በእንደዛ ነው ያለው ኑሮና ስለ ሁለተኛ ስለ 3-4 ሚስት ሲወራ በጣም ያምራቸዋል ይሄ ነገርና ያንዲቱና አቅሳይ ወጣ ወደ ሌላ ከባድ ነውና ያው ሸራ አድርጉላቸው ይሄ ወንድ ለሚለባቸው ወንዶች ካሉ ማለት ነውና እኛም የነሱን አቅም ንወጣ ያድርገናል እነሱም የኛን አቅም ይወጣ ምን ወጣ ያድርገን ያላገባችሁ ኸይሩን ይሻላችሁ ጥሩን ትዳር ይወፍቃችሁ የምትደላደሉበት የምታርፉበት
ደህና ሀያ ያላችሁ ልጆች የምታሳድጉ እና የምርቃን ክፉ የለውም አሚን በሉ አላህ ሀገራችንን ሰላም ያደርግልን ስለነበረን ቆይታ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ